አይከኖች ነን ዛሬ ይዘንላችሁ የመጣ ነው። አነስ ያለች የሆቴል የኤክስትሪየር ኤንድ ኢንቴሪየር ዲዛይን ፕሮጀክት ነው። እስካሁን በተወሰነ መንገድ ያያችሁት በክሊያንቶቻችን ኮንታክት ሲያደርጉን የነበረውን የቤቱን ገጽታና ዲዛይኑ ከተሰራ በኋላ ያለውን ጎን ለጎን ለማነጻጸር የተወሰነ እንድታዩት ያክል ነው። ይሄኛው የምታዩት ከክሊያንቶቻችን እንደነገርኳችሁ ኮንታክት ሲያደርጉን የነበረ የቤቱ ገጽታ በቪዲዮ ሪላቲቭሊ እንድታዩት ይሄ ካለቀ በኋላ የዲዛይን ፕሮጀክት ስላለ እሱ እንድታዩት ያመጣልላችሁ እንትን ነው። ኮንታክት ሲያደርጉን በተወሰነ መንገድ የተወሰነ ስራ ጀምረው ነው ኮንታክት ያደረጉን። ለምሳሌ የቻክ፣ የቦርድ፣ ኤሌክትሪክ የመሳሰሉትን ስራዎች ቀድመው በባለሙያ ጀምረው ነው ኮንታክት ያደረጉንና ከዛ በፊት ቢሆን እነዚህ ልስል ላይ ያለ ብሎኮትም ላይ ያላችሁ ኮንታክት ብታደርጉን የተሻለ ነው። ከብዙ ነገር አንጻር ከኮስት የተናበበ ዲዛይን ከማግኘት ከውጭ ጀምሮ ውስጥ ላይ ያሉ ነገሮች የተናበበ ዲዛይን ከማግኘት ጊዜያችሁንና ብዙ ሄዴኮች ነው የሚቀንሰው ዲዛይን ማሰራት። ከዛ በተረፈ ደግሞ የባለሙያ አስገብቶ ደስ የማይል ነገር ቢፈጠር ኤክስፔክት እንዳደረጋችሁት መሬት ላይ የወረደው ነገር ጥሩ ባይሆን የተሰራውን ነገር ከማፍረስ ዲዛይን ላይ ቀበል የሚሉ ነገሮችን ምንም ካሉ እዛ ላይ ማስተካከል፣ የሚስተካከሉ ነገሮች ተስተካክለው ፋይናሊ ቆንጆ ነው ተብሎ የታሰበበትን ነገር ወደ መሬት ማውረድ እየተሻለ ነው። ከብዙ ነገሮች ያቀላልና እንደዛ ኮንታክት ብታደርጉን። ለዚህ ደግሞ አይከን ለማማከርም ምንም ለማድረግ መደወል ትችላላችሁ። እስካሁን ያያችሁ አሁን የምታዩት የዲዛይኑ ልክ ቤቱ ዲዛይን ተሰርቶለት ነው። ከውጭ ጀምሮ እንደምታዩት የፌንሲ ዲዛይኑ ሲምፕል፣ ግቢውም ላይ እንደምታዩት በፕላስቲክ ሼዶች ተጠቅመን የተወሰኑ ቦታዎች ለማስቀመጥ የሞከርንበት ነው። በር ላይ እንደ መጀመሪያ ሪሴፕሽን የነበረችውን ቦታ ላይ ወደ ስጋ ቤት በመቀየር ከጎኗ ሌላ ክፍል በመጨመር ሁለተኛ ደረጃ ወደ ላይ ከግራውንዱ በላይ ያሉት ሩሞች ስለሆኑ ትንሽ ፕራይቬሲ ለመስጠት ጫፍ ላይ ሰራናት። እንደ መከለያ ነገር ናት። ይህንን እንደምታዩት የውስጡን ብዙ የመጀመሪያውን ነገር ሳናጠፋ ከኮስት አንጻር ትንሽ ኮስቷይዝ አነስ ያለ ስለነበረ ያኛውን ሳነካካ ሲሊንጉን ባለበት የተወሰኑ ስፖቶች የተወሰኑ መብራት ሲስተሞች በመጨመር ኮሎኖቹን የእንጨት ክላድ በማልበስ የላይ ሲስተሞችን በመጨመር ቆንጆ ለማድረግ ኦልሞስት ባር ሬስቶራንት ሴንስ ያለው የሆቴል ታይፕ ነው እና እሱን በመጨመር ቆንጆ ሉክ እንዲኖረው መጀመሪያ ከነበረው በደንብ ትራንስፎርም እንዲያደርግ አድርገናል። እንደምታዩት ቆንጆ ሲምፕል የሆነ ግን አትራክቲቭ የሆነ ኢሜጅ ፈጥረንለታል። ይሄ የምታያት መጀመሪያ ኦፕን ኪችን የነበረችዋን የተወሰነ መንገድ በሸክላ በመገንባት ከዛ በላይ ያለው ደግሞ ቪዥዋል ኮንታክት ውጭ ካለ ሰው ጋር እንዲኖረው በአልሙኒየም ከላይ ሰርተንለታል። አልሙኒየሙ አንዳንዴ ሽታ ምንም የሚሄድ ከሆነ እንዲዘጋ ከግማሽ በላይ ያለውን አልሙኒየም አድርገን ሞደርን ኪችኑን በምታዩት መንገድ ቆንጆ አድርገን እንደዚህ ፋንክሽን ሌአውቱን በደንብ አስተካክለንላቸዋል። ቅድም መጀመሪያ ኮንስትራክሽን ስንረከበው ቪዲዮን አይታችሁት ከሆነ ጀርባዋ ቦታ ላይ ዝም ብላ ስፔስ የነበረችው አጥሩና በቤቱ መካከል ያለውን ክፍተት ወደ ትራዲሽናል ኪችን በመቀየር ትራዲሽናል ኪችን ጭሶች ምናምን ካሉ እዛ እንዲሰሩ እንደዛ እንዲሆን አድርገናል። ይችኛ ወደ ጓሮ ተወታ ወደ ቶይሌቶች ምናምን የምታስኬድ በር ናት። ልክ እንደተወጣ ክንዶሾቹ እናገኛቸዋለን። እሱን አልፈን ስንሄድ የሴት የወንድ እንደዚህ ጃኒተሪ እንትኖቹ እናገኛቸዋለን እና እንደዚህ አይነት ሪያሊስቲክ የሆነ ከብዙ ነገር ሴቭ ላይ ያደርጋችሁ የሚችል ቆንጆ ዲዛይን የምትፈልጉ ከሆነ አይከንን ኮንታክት ማድረግ እንዳትረሱ። በደንብ ደግሞ መጀመሪያ ከነበረው ትራንስፎርም ማድረግ ቆንጆ ዲዛይን ነው ካላችሁ ደግሞ ላይክ፣ ፎሎ፣ ሼር በማድረግ ሌላ ቦታ እንዲደርስ እናንተም ደግሞ ሌላ ጊዜ በሚያስፈልጋችሁ ሰዓት ኮንታክት እንድታደርጉን ፎሎ ማድረግ እንዳትረሱ። ቅድም እንደነገርኳቸው ግቢው ላይ ፔርቦላ የሼድ ማድረግ ይቻላል፣ ግን ኮስቷይዝ ትንሽ አቀምጠን ስለነበር በፕላስቲክ ሼዶች ተጠቅመናል። አዲሽናል ቅድም ያልነገርኳቸው የውጭው
ከላይ ሩሞች ናቸው እንዳልኳችሁ እነሱን ብሬክ ለማድረግ ወደ ውስጥ የቪዥዋል ኮንታክት እንዳይኖርና ትንሽ ፕራይቬሲ ለመስጠት ሼዶች ተጠቅመናል እጅ በረንዳዎቹ ላይ። እሱ ለሁለት ፐርፐስ ያገለግላል፣ ሼድ እና ለሰን ብሬከርም ይሆናል። እንደዚህ ቆንጆ ሉክ ኖሮታል። ቴንክ ዩ